ነቢያችን ሰለላሁ ዐለይሂ ወሰለም ሱረቱል ኢኽላስ የቁርአንን 1/3 ትመዝናለች አሉ። ለምን? ሊአነሃ ተተከለም ዐኒላሂ ዐዘ ወጀል፣ ስለ አላህ ስለምታወራ፣ ስለ አላህ ስለምትናገር። ይህን ይመስላል። ይህ ነው የነቢያት አምላክ። እርሱ አንድ ነው፣ በአንድነቱ ላይ ሁለትነት ሶስትነት የለበትም። እርሱ ዘላለም ሕያው ነው፣ በሕያውነቱ ላይ ሞትነት የለበትም። እርሱ አምላክ ነው፣ በመለኮትነቱ ላይ ሰውነት የለበትም። እርሱ ጌታ ነው፣ በጌትነቱ ላይ ባርነት የለበትም። እርሱ ኃያል አሸናፊ ነው፣ በአሸናፊነቱ ላይ ተሸናፊነት የለበትም። ማንም ፍጡር መጥቶ የሚገድለው የሚሰቅለው የሚቀብረው አይደለም። እርሱ በሞትም ላይ በሰው ላይ በመላእክ በሁሉ ላይ ስልጣን ያለው ነው። ያሻውን ሁሉ የሚያደርግ የሆነ አምላክ ነው እና ይህ ነው ሀዛ ሁወል ኢስላም። ይህ ነው ኢስላም። ነቢያቶች ወደዚህ ነው የጠሩ። ሌላው ነገር ኢስላም ነቢያቶች፣ ቀደምት ነቢያት ሁሉ የሰበኩት ሃይማኖት ነው። እንዳለ ከላይ እስከታች ሙሉ ማስረጃዎችን ብታዩ ነቢያት ስማቸው የተጠቀሰ ሙስሊሞችን እንደሆኑ ተገልጿል። አብርሃምን እንውሰድ። ታላቁ አብርሃም የኢስሐቅ አባት የእስማኤል አባት ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። የሚገርማቸው አሁንም አይሁዶችና ክርስቲያኖች የመካ ካህዲያኖች በዚህ ጉዳይ ሄደው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጠይቀው የወረደ የሆነ የቁርአን አንቀጽ ነው። ምንድን ነው የጠየቋቸው? አይሁዶችም አይ አብርሃም ከኛ ነው ይላሉ። ክርስቲያኖችም አይ አብርሃም ከኛ ነው ይላሉ። የመካ ካህዲያኖችም ምን ይላሉ? አይ አብርሃም ከኛ ነው ይላሉ። ምክንያቱም አብርሃም በዚያ ቦታ ላይ ሄዶ እስማኤልን እዚያ ቦታ ላይ አስቀምጦ እስማኤል እነዚህን አረቦች ስለወለደ ከእርሱ በኋላ ስለመጡ አብርሃም ከኛ ነው ብላ ያምናሉ። እስኪ ሙሐመድን እንጠይቀው ተባብለው ሄዱ። ወዲያው ከአላህ ስብሐነሁ ወተዓላ ዘንድ መልስ ወረደ። ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊመን ወለም የኩን ሚነል ሙሽሪኪን። አብርሃም አይሁድ አልነበረም አላቸው። አብርሃም ክርስቲያንም አልነበረም አላቸው። አብርሃም ልክ እንደ መካ ሰዎችም አጋሪ አልነበረም፣ በእኔ በአምላኩ ላይ የሚያጋራ አልነበረም ማለት። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊመን፣ ነገር ግን በሐቅ መንገድ ላይ ቀጥ ያለ ሙስሊም ነበር አላቸው። አያችሁ፣ ኖህ ምን አለ ስለ ራሱ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ያው ነቢያት ቃል በቃል እኔ ሙስሊም ነኝ ብለው የሚናገሩበት ነው እስላም። ምናልባት መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ብትሄዱ አንድ ነቢይ እኔ ክርስቲያን ነኝ ያለ በፍጹም ልታመጣ ትችሉ የለም። አንድ ነቢይ እኔ ክርስቲያን ነኝ ያለ የለም። ወይንም ልክ እንደ አብርሃም ሙስሊም ነበር ተብሎ እንደተቀመጠው በቁርአን ላይ የትኛውም የመጽሐፍ ቅዱስ ክፍል ላይ አንድ ነቢይ ተነስቶ አከሌ ነቢይ ክርስቲያን ነበር የሚል የለም። ማን ቦታ ላይ ነቢያቶች ካልሰበኩት፣ ነቢያቶች ይህን ነገር ያልኖሩበት ከሆነ፣ ሌላው ነገር ደግሞ ከዚህ በላይ አምላክ ራሱ በነቢያት በኩል አልተናገረውም። ክርስቲያን ሆኑ ብሎ ያዘዘበት አንድ ቦታ የለም። ወፍ አምላክ ዘንድ እውቅና ከሌለው ቆም ብላችሁ አስቡ። ነቢያት ካልሰበኩት ይሄን ነገር፣ ነቢያቶች ይሄ እምነታቸው ነበር ተብሎ ካልተገለጸ እንዴት ነው ነገ ከአምላክ ፊት በምትቆም ጊዜ በድፍረት ይሄን እምነት እዚህ እምነት ላይ ነበርኩ ብለህ ልትናገር የምትችለው? እኛ ሲው ቃል በቃል አምላክ አላህ አደራ ሙስሊሞች ሁኑ ብሎ ሲያዘን እናያለን። ወላ ተሞቱና ኢላ ወአንቱ ሙስሊሙን አላ፣ አደራ ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል ቃል በቃል። ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢነ ዲነ ዒንደ ላሂል ኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው።